144 ዓመት ያልተፈታ። ሰላም ጤና ይስጥልን። ዛሬ ይዘንላችሁ የቀረብነው ስለ አንዲት አስገራሚ ህንጻ ነው። ይህች ህንጻ ግንባታዋ የተጀመረው በ1882 እንደ አውሮፓውያን አቆጣጠር ነው። እሰቡት፣ ስልካችን የለ፣ ኢንተርኔት የለ፣ አልፎ ተርፎ መኪና በብዛት ባልነበረበት ዘመን የተጀመረ ግንባታ እስከ ዛሬ 2026 እንደ አውሮፓውያን አቆጣጠር አላበቃም። 144 ዓመታት። ይህ በስፔን በባርሴሎና የሚገኝ ሳግራዳ ፋሚሊያ የተሰኘው ካቴድራል ለምን ይህን ያህል ዓመት ፈጀ? አርክቴክቱ አንቶኒ ጋውዲ ሚስጥርስ ምንድን ነበር? ዛሬ በዚህ ቪዲዮ የህንጻውን ጥልቅ ሚስጥር፣ አስገራሚ ዲዛይኖችና መቼ ተጠናቆ ለዓለም እንደሚያበቃ በዝርዝር እንመለከታለን። በመጀመሪያ ግንባታውን ሲጀመር ፍራንሲስኮ ዲ ፓውላ የተባለ ሰው ነበር የሚመራው። ነገር ግን ከአንድ ዓመት በኋላ በ31 ዓመቱ ስራውን የተረከበው ወጣቱ አንቶኒ ጋውዲ ህንፃውን እጣ ፈንታ ለወጠው። ጋውዲ ተራ አርክቴክት አልነበረም፣ እጅግ ሃይማኖተኛ፣ ተፈጥሮን የሚያከብር ሰው ነበረ። ጋውዲ ህንፃውን የጀመረው በጎቲክ ዘይቤ ቢሆንም በሂደት ግን የራሱን የጋውዲ ስልት ፈጠረ። ለ43 ዓመታት በዚህ ህንፃ ላይ ብቻ አተኩሮ ሰርቷል። እንደውም የመጨረሻውን 12 ዓመታት ቤተሰቡን ዓለማውያን ደስታ ትቶ በዚሁ ቤተክርስቲያን ቅጥር ግቢ ውስጥ እየኖረ ግንባታውን ይከታተል ነበር። ወደ ውስጥ ስንገባ የምናየው ነገር ከማንኛውም ህንፃ የተለየ ነው። ጋውዲ ተፈጥሮ እግዚአብሔር ቋንቋ ናት ብሎ ያምናል። ስለዚህም በህንፃዎቹ ውስጥ ያሉት አምዶች ልክ እንደ ዛፍ የተሰሩ ናቸው። ጣሪያው ላይ ስንደርስ እንደ ዛፍ ቅርንጫፋቸው ይከፋፈላሉ። ይህም ህንፃው ውስጥ ስንሆን ግዙፍ ደን ውስጥ ያለን ያስመስለናል። ሌላው የሚገርመው ነገር በህንፃው ውስጥ አንድም ቀጥ ያለ መስመር አታገኙም። ጋውዲ ሰው ቀጥ ያለ መስመር ይፈጥራል፣ ተፈጥሮ ግን ሞገዳማ ነች ይላል። ህንፃው መስኮቶች የተሰሩት ፀሐይ ስትወጣና ስትጠልቅ የተለያየ ቀለም እንዲሰጡ ተደርጎ ነው። ጠዋት ላይ ቀዝቃዛና ሰማያዊ አረንጓዴ ቀለም ሲታይ፣ ከሰዓት በኋላ ደግሞ ሞቅ ያለ ቀይና ብርቱካናማ ብርሃን ህንፃው ይሞላዋል። ለመሆኑ አንድ ህንፃ ለመጨረስ 144 ዓመት ለምን ይፈጃል? ምክንያቶች ውስጥ ጥቂት አይደሉም። የጋውዲ ድንገተኛ ሞት። በ1926 ጋውዲ በባቡር አደጋ ሲሞት ግንባታው ገና 25% ብቻ ነበር ያለቀው። በስፔን የእርስ በርስ ጦርነት ወቅት የጋውዲ ኦሪጂናል ፕላኖች፣ ሞዴሎች በከፊል በእሳት ወድመው ነበር። መሐንዲሶቹ የጋውዲን አእምሮ ተረድተው ስራውን ለመቀጠል ዓመታትን ፈጅቶባቸው። ህንፃው የሚገነባው በሰዎች እርዳታ እና በቱሪስቶች መግቢያ ክፍያ ብቻ ነው፣ በመንግስት በጀት አይደለም። ሳግራዳ ፋሚሊያ ሲጠናቀቅ በአጠቃላይ 18 ማማዎች ይኖሩታል። 12ቱ ለሐዋርያት፣ 4ቱ ለወንጌላውያን፣ አንዱ ደግሞ ለማርያምና ትልቁ ማዕከላዊ ማማ ለኢየሱስ ክርስቶስ የተወከሉ ናቸው። ማዕከላዊ ማማ 172.5 ሜትር ቁመት ይኖረዋል። አሁን ባለው የቴክኖሎጂ ፍጥነት ህንፃው ዋና ዋና ክፍሎች በ2026 ይጠናቀቃል ተብሎ ይጠበቃል። ይህም አርክቴክቱ ጋውዲ ከሞተ በትክክል 100ኛ ዓመት ላይ ማለት ነው። ሳግራዳ ፋሚሊያ ከድንጋይና ከሲሚንቶ በላይ ነው። ለዘመናት የዘለቀ የጽናት ጥበብ ውጤት ነው። እናንተስ ይህን ድንቅ ህንፃ ሲያልቅ ለማየት ጓጓችሁ? አስተያየታችሁን ኮሜንት ላይ አጋሩኝ። ቪዲዮውን ከወደዳችሁ ላይክ እና ሰብስክራይብ በማድረግ አትርሱ። በሚቀጥለው ቪዲዮ እስከምንገናኝ መልካሙን እየተመኘው